የዱባይ ታምራቱ እንደቀጠለ ነው። ሰላም አሁን ደግሞ አላችሁ በቃ ስፔሻል የሆነ ደላላ መጣችኋል። የምር በሶሻል ሚዲያ ሰውን በጣም ሚሴሪ ላይፍ ገብቶ እንዲሰቃይ ያረጋችሁ ያላችሁ ማለት ነው። ገና እዛ ዱባይ ሲባል በቃ ልቡ ቁሞ የመጣው ሁላ ማለት ነው። ኤርፖርት ላይ እንዴት ነበር፣ እንዴት አመንከኝ፣ እንዴት አወከኝ፣ ስራው እንዲ ነው ምናምን ቢቴከር እግዚአብሔርን የደም ዋጋ እየከፈላችሁ ነው የምትኖሩት። እንዳትቀልሉ። እዚህ አመጡ እንደዚህ ኤርፖርት እንዳማረባችሁ፣ እዚህ ዱባይ ኤርፖርት እንዳማረባችሁ እንዳይመስላችሁ የምትኖሩት። አፈር በልተ አፈር ግጠ ነው የምትሰራው። ስለዚህ ኢትዮጵያ ያላችሁ ተው ግዋ አትበሉ። ተው አበሻ የገባበት ሲጀመር ነገሩ የተበላሸ ነው። በቃ ተረግመናል። ለምን አታምኑ? ተረግመናል። አስረግጬ ነው የምነግራችሁ። እዚህ መጣችሁ ሌላ ታሪክ ነው፣ ሌላ ታሪክ። ሜቢ ያው በሰው ምናምን ቤተሰብ ምናምን ያመጣችሁ ልትኖሩ ትችላላችሁ። በራሳችሁ ፍሪ ቪዛም የመጣችሁ ልትኖሩ ትችላላችሁ። በደላላ መጣችሁ ግን እዚህ ኤርፖርት ላይ እንደምታዩት ያቺ የ3 ሰከንድ ኢንተርቪው እንዳይመስላችሁ። ከዛ ጀርባ ያለው ህይወት ሌላ ነው።